ልጅቱ በህይወት አለች። ይህን 8 ቀን ገለዋትም እንዲሁ አናቅም። ከዛ በፊት ግን አግኝተናታል። በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ አይዞሽ ተወጫለሽ፣ እኛም እኮ እንዲያንቹ ነን እዚህ ስንላት አይ የኔና የናንተ ይለያያል ልጄ ነው የምትለው ልጅም አለኝ ብላለች። እና እሷ መጀመሪያም ጊዜ ከዛ ጥላትም የሄዱት ጠብቁን እያልኳቸው ጥለውኝ ሄዱ ጓደኞቼ ነው ያለችው። መጀመሪያ ላይ የወጣችው እሷ ናት። መጀመሪያ ከወጣች በኋላ ራሷ ናት ያለችው። መጀመሪያ ወጥቼ ደክሞኝ ሳርፍ ጠብቁኝ ወጣ በሉና ስላቸው መርከዝ አለ መርከዙን ሩጠው አለፉ። ከዛ ዘወር ብል እነዚህኞቹ ደላሎች የሆኑ 2 ትግሬዎች ያሉት እነሱ የሚያለቅስ ኢሞጂ አትላኩ አካውንቱ እንዳይዘጋ ቀጥል። ከደፈሩ በኋላ ምንም የማውቀውም ነገር የለኝ። ራሴንም መነሳትም መውደቅም አቃተኝ። በሽታም የሚጥል በሽታ አለብኝ። ከዛ በኋላ ወሆነ ጉሬ ወስደው ጣሉ። ከጉሬው በኋላ ራሴንም ምንም የማስታውሰው ነገር የለኝ። በኋላ ስነቃ ጉሬ ውስጥ አገኘሁት። ቆይተው በጣም ረጅም ሰዓት እዛ ጉሬ ውስጥ ቆይቼ ከቆየሁ በኋላ ከመጡ በኋላ ሆነ ዋሻ ውስጥ አስገቡኝ። ሆነ ዋሻ ውስጥ ታስገቡ በኋላ በጣም በርካታ ሴት አለ። ነፍሰ ጡርም አለ፣ ልጅ የሚያዙ አሉ፣ ያበደችም 1-2 ያበዱም አሉ። ከዛ እዛ ውስጥ አንድ ወር ከ15 ቀን ይሁን ከ10 ምናምን ቀን ይሁን ቆይቻለሁ። ወደዚያ ያመጡኝ ያን 8 ቀን ነው አለችን። እና ላይ የሆነ እንትን ስለሷ እያፈላለጉ ስለሆነ ንገሩላት በህይወት አለች ብላ ነገረችን። የሷም ስልክ አልሰራልን አለ። ስልካችን ሊቀሙን ይችላሉ። በጣም ብዙ ልጆችም ተቀምጠናል። ደግሞ የሆነ የቆሬብ ነው ኮሪያ ይሁን የሆነ ሳይድ የሚባልሽ ገለውታል። እሷ ጋር ማለት ነው። እሷ ጋር እያወራ ለቤተሰቦችሽ እናሳውቅልሽ ስልክ ስጭን ሲሉ ደርሰውበት እዛው ገለውታል። የሆነ ሳይድ የሚባልሽ ማለት ነው። የታገል ልጅ ነው። ኮሬብ ይሁን ኮሪያ ይሁን ያለች ኮሬብ ይሁን ኮሪያ ይሁን ያለች እየሰማችሁ ነው እንግዲህ። ከዚህ ታራ ቆሬ ነው ቆሬ ነው ታራ ቆሬ ነው ቆሬ ኮሬብ ነው ያለች። ኮሬብ የሆነ ሳይድ የሚባል ቀጭን ያለው ጎፈረልሽ እሱን ለቤተሰቦችሽ እናሳውቅልሽ ሞርሽም ለቤተሰቦችሽ እንዲያውቅልሽ እናሳውቅልሽ ሲሉ አንተ ምን ቢሆነ ብለው እዛው ገለውታል። የኮሬብ ልጅ ሳይድ የሚባል ስሙን አባቱን ስም አልነገሩኝም እንጂ ሳይድ የሚባል እና እኛም በህይወት ተወጣን። ብዙ የምንናገረው ነገርም ስላለ ብዙ የሚሰቃዩ ሴቶችም ስላሉ እንግዲህ አላህ ካለ እንወጣለን። ብር ማገባልንም እኛም ስልካችንን ሊቀሙን ይችላሉ። እና እያፈላለጉ ነው ቤተሰቦቹ ብለዋል። በህይወት ልጅቱ አለች። ይህን 8 ቀን ይግደሏት አይግደሏት አናውቅም። ጥላዬን ሳቡት እንግዲህ ቤተሰብ ከዚህ በላይ ታዲያ ምን እናርግ? ወደፊት ለመጓዝ ምንድን እናርግ? ከዚህ በላይ ምን አለ? አገርሽ አይደሉም። ባጭሩ የምነግራችሁ ነገር የሷ አገርሽ አይደሉም። እዛ ውስጥ ብር አንቱ ተብለው ወደ 25 ወደ 20 እንሆናለን የተቀመጥን ልጆች አለን። እና እሷ እያለቀሰች ስንጠይቃትም ጓደኞቿ ደግሞ ጥላት የሄዱት መንገድ ደግሞ ማለት ነው ጠብቁኝ ወጣ በሉና ተንፈስ ልበል ስላቸው ጥለው ይሄዱ ወሮጡ። ጥለው ሲሄዱ እኔም ደከመኝ። ከደፈሩ በኋላ መሄድ መነሳትም አቃተኝ። ከዛ በኋላ የሚጥል በሽታ አለብኝ። ራሴን ሳቅ ስነቃ እጉሬ ውስጥ ራሴን አገኘሁት። ከዛ በኋላ መኖሬን ሲያውቁ ወደ ሆነ ዋሻ ይዘው ይሄዱ ብላ ነው የተናገረችው። ልጄ ነው የምትለው ልጅ አለኝ ብላለች ብሏል። እንግዲህ ልጅቱን እኛ አናቃትም። ልጅቱን እንደዚህ ማለቷን ልንገራችሁ ብዬ ነው። እና እዚህ ላይ መንጫጫቱ እንዲያነካት ማለት ሳይሆን ቤተሰብ ካላት ልጅቱን ድረሱላት። አይ እኛስ አይሆንልንም ታላችሁ እዚህ እናንተ እንዳላችሁ ቁጥር ላይ እየወጣችሁ በፎከራችሁ ቁጥር ልጅቱ የሚደርስባትን ስቃይ እናንተ አታውም። ያን ተነስቶ እስኪ እንካት እጇ ይቆረጣል እስኪ እጇ ይነካ የምን ማለት ነው? ቆይ ሰው እጅ እኮ በሽፍታ እጅ እኮ ነው ያለችው። ልጅቱ እኮ እየተሰቃየች እኮ ነው ያለችው። በቃ የማይሆን ከሆነ እዛ ብዙ እህቶች ብዙ የሚሰቃዩ አሉ። እንደነሱ ትሰቃይ። አሁን እኮ ከዛ ወዲህ ያቺ ልጅ ትሙት ትዲያን አይታወቅም። ለብቻ እየወጣች ነው ተብላ እንግዲህ ሌላ ቦታ ወስደዋል ሊሆን ይችላሉ። እየወጣች ነው ተብላ ከዛ ወዲህ
ሽንቷንም ትሰጠናት ማናቅ ዋን ትጠጣ አይተናት አናቅም የት እንዲያለች አናቅም ብሏል። ስለዚህ የማይሆንላችሁን አትነካኩ። ይሆንልናል ታላችሁ ደግሞ ግፍጥ በሉና ተጋፈጡና ወሬ ሳይሆን እስቲ እንጋት እጁን ቆርጠዋለሁ ምን እላለሁ ሳይሆን ወደ ተግባር መግባት ነው። በቃ ወንድ ይፎክርም እዚህ ላይ ብላ እየመጡ ሁላችንም ለራሳችን ጊፍት ማሳደጊያና ለራሳችን ፎሎ ማሳደጊያ መሆን የለበት። በቃ ለሴት ልጅ እንደርሳለን ከተባለ ወደ ተግባር ነው የሚገባው እንዴ። በትክክል ትክክለኛ ነገር ነው የተናገርከው።